የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ስራ አስፈጻሚ ኮሚቴና የተወካዮች ምክር ቤት አባል የነበሩት ዶክተር ጌታቸው ጅጊ ከፓርላማ አባልነታቸው ለቀው በመውጣት ወያኔን ለመጣል ከሚታገሉት ኃይሎች ጋር እንደሚሰለፉ ከኤርትራ ቴሌቪዥን የአማርኛው ቋንቋ አገልግሎት ጋር ባደረጉት ቃለ ምልልስ መጥቀሳቸው ይታወሳል። ዶክተር ጌታቸው ጅጊ በክፍል 4 ቃለ ምልልሳቸው የሚቆጨኝ ይሄንን ትቼ የነዚህ ሰዎች ደም እየፈሰሰ ህይወታቸው ማለፉን ያወቁ ከያድግ ጋር በቀር ኖሮ ይቆጨኛል እና ስለዚህ አሁን ወደ ትግል መግባቴ የነዚህን ሁኔታ የነዚህ ሰዎች አደራ ብለውኛል። ቤተሰቦቻቸውን አነጋግሬያለሁ። ያድግ አቤት ብንለውም ውጤት አይሰጠንም የምታደርገውን አድርግ ብለውኛል። እነዚህ ሰዎች ይሰሙኛል። ይሄንን ነው የነገሩኝ። ባላችሁበት ሆናችሁ ለወገናችሁ ስሩ። መውጣት ብቻ አይደለም መስራት ግን አለባቸው። ኢህአዴግ ጋር መደራደር የለባቸውም። ለኢህአዴግ እጅ ማውጣት የለባቸውም። ይሄን እነሱም ባሉበት ሆኖ ከህዝቡን አስተባብሮ ወደ ትግል ማስገባት መቻል አለባቸው። እያንዳንዱ ሰው ቀየውን እያንዳንዱ ሰው ቤተሰቡን እያንዳንዱ ሰው ወረዳውን ነፃ ካስወጣ የኢትዮጵያ ህዝብ ከኢህአዴግ ነፃ ይወጣል። መሳሪያውም አለ፣ አቅሙም አለ፣ ህዝቡም አለ። ከአሜሪካ የምንፈልገው ነገር የለም። ተገፍቶ ነው ተበድሎ ነው። የሰው ቤት ሄደን አይደለም፣ ልንዘርፍ ሄደን አይደለም፣ የሰው ስልጣን ፍለጋ ሄደን አይደለም። በቤታችን ላይ መብታችን ተነፍገን ነው። ልጆቻችን በሰላም መማር አቅቷቸው ነው እንዴ? መቀሌ ሄዶ ተምሮ በየአመቱ ሰው ተምሮ ዲግሪ ተቀብሎ ሲመለስ እኛ ሬሳ እየተቀበልን ነው። አልቻልንም። ከምንታገሰው ትግስት በላይ ሆኖ ነው። የተከበራችሁ ተመልካቾቻችን በመቀጠል ከዶክተር ጌታቸው ጅጊ ጋር የተደረገውን አምስተኛውን የቃለ ምልልስ ክፍል እናቀርብላችኋለን። አብራችሁን ቆዩ። እንታዲያው ላይ እንደዚህ አይነት ግፍ የሚፈጽም ሰራዊት ከተማ ውስጥ በጠቅላይ ሚኒስትሩ ሊመራ በጠቅላይ ሚኒስትሩ እዝ የሚሰጠው ሰራዊት ከተማ ውስጥ እያለ አዲስ አበባ ውስጥ ነው ለኢትዮጵያ ውስጥ እያለ ግፍም እየፈጸመ እነዚህንና ሌሎችንም በብዛት እየገደለ ማጣራቱ ምን አስፈለገ? ለምሳሌ የምዕራብ ሰዎችስ አይናቸው ለምሳሌ አዲስ አበባ ውስጥ የአሜሪካ ኤምባሲ አለ፣ ሌላም አለ። አይናቸው ይሄ ግፍ ሲሰራ እያዩ እንዳላዩ መሆኑን ምን ነው መረጡ? ማጣራቱ ስለምን ተፈለገ? አዎ ጥያቄው ከባድ ነው። ፓርላማ ውስጥም እኛም ይጣራ ስንል ነበር። ለምን እንደሆነ ግን አይገባኝም። ምክንያቱም የአሜሪካ አምባሳደሯም ይሄንን ታውቃለች እኮ ስንት እንደገደል በረከት ስምኦን የማይፈራ ሰው በታሪክ ጉደኛ የሆነ ሰው ነው። 42 ሰው ፎቶ አለ አሁን በኢንተርኔት ላይ የተበተነ ይፈለጋል የሚል እና 42 ነው የገደል ነው ግደለም ትንሽ ነው ትላለች ገነት ወልደ ጊዮርጊስ 42 ልብ አድርጉ 199 ሰው በተገደለበት 42 ነው ብሎ የሚዋሽ መንግስት ማለት ነው። ስለዚህ ፓርላማ የኛ ጥረት የኛ ጩኸት ምናልባት ፈረንጆቹ ተሞኝቶ እንደሆነ ይሄንን እናሳየው ብለን እኮ ነው። አጣርተንም መረጃዎቹን ሰብስበን እንስጥ ለታሪክም ጭምር ማስቀመጥ ጥሩ ነው እና ይሄንን ምግረ መንገድ እንደኔ አይነቱ የወጣው አሁን ሁለቱ ኮሚሽነሮች ለአውሮፓ ኮሚኒቲ ሊያሳውቁ ነው። እኔም ለአሜሪካ ኮሚኒቲ ለአውሮፓ እንደዚሁ ደጋግመን እንኳን እንንገራቸው እና ለዓለም ህዝብ እናሳውቅ ነው እንጂ መገረፍ፣ ጥፍር መነቀል፣ ድንጋይና ውሃ በአካል ላይ መታሰር፣ ከስራ ማስወገድ፣ ከትምህርት ማባረር፣ ከ50 ብር እስከ 500 ብር ስለመረጠኝ ብቻ መቅጣት፣ ከሀገር እንዲሰደድ ማድረግ ላም ተገላለች ይላል ካራዋዩ ላይ ሜጢ ላለፈርዳ ገነት የምትባል ገነት ማሞ የምትባል ላም አላት እርጉዝ ላም ሴትዮዋ ኦፌደን ናት። ላሟ ኦፌደን ተብላ ተወግታ ሞተች እኮ ኦፌደን የኦፌደን ላም ተብላ እና ይሄንን የሚያደርግ ቡና የሚነቅል ቤቴም አቃጥሎ ድራማ ሰርቶ የሚያሳይ መንግስት እኮ ነው። አስገድዶ ደፈሩ ኦፌደኖች አሉ
ቤት አቃጠሉ መሳሪያ ሰበሰቡ እና ከዚህ በፊት በሐረርጌ ላይ በአርሲ ላይ በኦኔግ ላይ የሰሩትን አይነት ድራማ በኦፌደል ላይ የሰሩ ሰዎች ናቸው ማስ ሚዲያ በእነሱ እጅ ነው ይሄንን የሰሩና አባዱላ ናቸው በግንባር ሄደው በ28 መኪና በሁለት አውቶቡሶችን ነው ሰው ጭኖ የሄዱት ቦጂኮ ቄሶች አሉ ማአት የሃይማኖት ሀገር ነው ከሐረርጌ ከሰሜን ሸዋ ከቦረና ሰው ሰብስቦ በሁለት መኪና ነው ይዘው የሄዱት እዛ ሄዶ በኦፌደል ላይ እንዲመሰክሩ እዛ ያለው ግን አንድ ሽማግሌ ያልተጠራ በቦጂ ላይ በናንጎ ላይ በመንዲ ላይ ድራማ ሲሰራ ከሌላ ሀገር ሄዶ ነው ማን ይዞ እንደሄደ ጭምር አውቀዋለሁ እኮ በ48 መኪና ነው የሄዱት በሁለት አውቶቡስ ነው የሄዱት አስገድዶ ደፈሩኝ የምትለው እዛ የለችም እኮ ከአዲስ አበባ ነው ይዘው ያተሄዱ ቤቱን አቃጥለው ተነጋግረው አቃጥለው ነው ድራማ ለመስራት ቤቴ ተቃጥለዋል ብላ እንድታለች ገንዘብ ደግሞ እየከፈሉ እኛ የመረጠን ህዝብ ለምንድን ነው ቤቱን የምናቃጥለው አይደለም እንዴ እኔ መነሲቡ ውስጥ ለምሳሌ አንድ ድንጋይ በሰው ቤት ላይ አልተወረወረም ለምን ስለመረጠኝ በ100% 40 ምናምን ሺህ ነው የመረጠኝ እነሱን 4000 አይሞላም የመረጣቸው ልብ አድርግ 4000 ለ40 ኢትዮጵያ ውስጥ አንደኛ ነኝ ማለት ይችላል ወደ 42000 ድምጽ ነው ካልተቆጠረው ጭምር ያልተቆጠረው ብዙ ቀበሌዎች ቀርተዋል እና በሁሉም ቦታ ነው በካራዋዩ ጋራ ወራበሳ በኦማ አንድ ሰው እኮ አልጨመረላቸው ይሄ ህዝብን ነው የደበደቡት ቅልጡ ካራ አገምሰበላ ዋንኪ ግዳቡንዲ ህዝቡን ጭንቅላቱን ይዘው ውሃ ውስጥ የነከሩት ለዚህ ነው ሽማግሌዎቹን ውሃ ውስጥ ነከሯቸው አንበርክኮ ውሃ ውስጥ ነከሯቸው ትልቅ ወንዝ ውስጥ እና ይሄን ያደረጉት ስለመረጠን ነው የመረጠን ህዝብን እኛ አስገድደን የምንደፍርበት ቤቱን የምናቃጥልበት ምክንያት የለንም ስለመረጠን አናረገው ኢህአዴግ ግን እሱን እምቢ ስላለ ነው የደበደበው የገደለው እና ለዚህ ነው ከንብረቱ የተባረረው ከትምርት የተፈናቀለው ማትሪክ እየተፈተነ ያለ ነው እኮ አሁን ገመቺስ የሚባለው መንዲ ላይ በመከላከያ ሰራዊት ማትሪክ የሚፈተኑን ተማሪ ገብቶ ዶክመንቱን ይቀድበታል መከላከያ ሰራዊት ነው የኦፌድን አመራሮች እንደ ከበደ ጆቴ አሁን ወደ ትግል የገባው እነ ሄኖክ ዳግም ቡሳ ጃራን መከላከያ ሰራዊት ነው ቤታቸው ውስጥ እየገባ ልባቸው ላይ የሄደው ከብምስቶቻቸው ፊት ራቁታቸውን ነው የተገረፉት መከላከያ ሰራዊት ይሄን ማድረግ አለበት በመነስቡ ውስጥ በመንዲ ውስጥ ይሄን ማድረግ አለበት ይሄንን ነው በህዝባችን ላይ እየተደረገ ያለው ይሄንን ለመግለጽ ነው ተባረርኩ ተሰደድኩ ተገረፍኩ ፍርድ ቤት እየተመላለስኩ ፍርድ አላገኘውም የሚል ዳኛው እኮ ይሄን የመሰከረ ነው የኦሮሚያ ዳኛ ፕሬዝዳንቱ መስክሯል ከዚህ የበለጠ ምንድነው የምትፈልጉ ማጣራትን አጣርተናል ዳኛው መስክሮልናል እኮ ፓርላማ አባላቱም መስክሯል ጄኔራሉም መስክሯል አይደለም እንዴ ጄኔራሉም መስክሮልናል ዳኛውም ፕሬዝዳንቱ መስክሯል ጥፋት እየተሰራ ነው ሰዎች ፍርድ አጥተዋል ሰዎች ጥፍራቸው እየተነቀለ ነው ማይከላዊ የሚባለው ቦታ ላይ ሰዎች እየተሰቃዩ ነው ኢህአዴግ ፈንጂ አፈንድቶ ቦምባ አፈንድቶ ለቴሮሪስት ገንዘብ ለማግኘት ጦር ሰራዊት ማግኛ አፈንድቶ የኦሮሞ ልጆችን እኮ ነው የሚያስረው ሰሞኑን ደግሞ አዲስ ድራማ መጣ አዲስ አበባ ውስጥ ልጆችን ሰብስበው አንድ ክፍል ውስጥ ቦምብ ያፈነዳባቸውና ቦምብ የሆነ ግን ቦምብ ሊያፈነዱ ሲል ቦምብ ፈነዳባቸው ብሎ ድራማ የሚሰራ እኮ ነው ቦምብ ሊያፈነዱ የመጡትን 8 ሰው ይያሉ ብሎ ለኢትዮጵያ ቴሌቪዥን የሚያቀርብ